ዛሬ እንግዲህ በጣም ደስ የሚል ዜና የሰማነው ምክንያቱም እነ ሩታ አብርሽም ማለት ነው ከአሁን በኋላ ልጁን እንዲያዩት እና ሩታ ከሱ ጋር በቃ ጸብ እንደሌላት ምናምን ተናግረዋለች ማለት ነው። እና ግን ትንሽ ያልተዋጠልኝ ነገር አብርሽ አልፈለገም መሰለኝና ፊቱ ላይ ያየን ነው። እንዴት እነዚህ ሰዎች ተንኮል አስበው ነው ብሎ ነው እንጂ የሆነ ነገርማ አስበዋል። በጤናማ እንደዚህ አይሆኑም። ሌላ ቀን እንደዚህ የሚሆኑ ሰዎች አሁን መጥተው እንዴት እንደዚህ ይሆናሉ ምናምን ብሎ እያሰብ ይመስለኛል። እና ዛሬ እንግዲህ ቪዲዮ ሁላችንም ደስ ብሎናል። እና አብርሽ በተለይ ስላልተለያዩ ብዙ ሰው እነሱ ላይ ይፈልጋል። እነሱ ግን በሆነች ነገር ወይ አብርሽ ቀድሞ ይቅርታ ይላል ወይ ደግሞ ሩታ ቀድማ ይቅርታ ትጠይቃለች ማለት ነው። እና እነሱ ደግሞ አይለያዩም ማለት ነው። እስቲ እንግዲህ እኔም አልተዋጠልኝም። ትንሽ ምን አስበው እንደሆነ አላውቅም። እስቲ እንግዲህ ወይ ትክክልም ሊሆን እውነታቸውንም ከልባቸውም ሊሆን ይችላል፣ ወይ ደግሞ ሌላ ነገር አስበው ሊሆን ይችላል። አብርሽም እንደዛ ብሎ የተጠራጠረው ብዬ አስባለሁ። እና እንግዲህ እስቲ የሚሆነውን እስቲ መጨረሻ ላይ እናያለን ማለት ነው። ግን እኔ በጣም ነው ደስ ያለኝ አንድ ላይ እንደዚህ ቢያንስ እንኳን ሩታ እንደዚህ እንትን ስላለችለት ማለት ነው። ስትወልድ አካባቢ እንኳን ልታይ አትፈልግም ነበር ጭራሽ። አሁን ግን ያው እንደዚህ ሰርፕራይዝ አድርገውታል ማለት ነው። ይሄንን ቪዲዮ ላይክ፣ ሰብስክራይብ ከተመቻችሁ አድርጉ።